السلام عليكم ورحمة الله وبركاته. سلام طنايست اللين بملاو ألم ليلة متجنو يتعطيك ميديا تكتاتايوش اندمن الله شوم. تعطيك ميديا بزاريولت نهاسي أسرا سبات هولتشي أسراولت بسعودي عربية لمتجنو ود إثيوبياويان أسدساج مرجع يزولاتشو كاربال. እንደሚታወቀው በሳውዲ አረቢያ የሚገኙ ዜጎች ላለፉት 6 ወራት በረራ ባለመኖሩ ብዙ ዜጎች መቼ ነው በረራ የሚጀመር ሲሉ ይጠይቃሉ። ታጠቅ ሚዲያም እንደ ህዝብ ሚዲያነቱ የሚመለከተውን አካል ሲያነጋግር ቆይቷል። ይሁንና በቅርብ ቀን ይከፈታል ሲባል ቆይቶ በዛሬው ዕለት ነሐሴ 17 2012 በሳውዲ አረቢያ የመኖሪያ ፈቃድ የሌላቸው ዜጎች ትኬት ቆርጠው ወደ ሀገራቸው መሄድ እንደሚችሉ የሪያድ ኤምባሲ አስታውቋል። በዚህ አጋጣሚ በሳውዲ አረቢያ የምትገኙ የመኖሪያ ፈቃድ የሌላችሁ ዜጎች እንኳን ደስ አላችሁ እያልን ወደ ሀገራችሁ በመትገቡበት ጊዜ ሊሲምባሲያችሁን ወይም ፓስፖርታችሁን ይዛችሁ ትኬት ቆርጣችሁ ወደ አዲስ አበባ በመትደርሱበት ቀጥታ ወደ ግል መኖሪያ ቤታችሁ ወይም ወደ የቤተሰቦቻችሁ የምትሄዱ መሆኑ ታውቋል። ይህም ትልቅ እፎይታ ነው። በሌላ በኩል ደግሞ በሳውዲ አረቢያ በተለይም በሪያድ የቤት ፍተሻ በማድረግ የመኖሪያ ፈቃድ ያላቸውንም የሌላቸውንም በመውሰድ የጣት አሻራ እየሰጡ የመኖሪያ ፈቃድ ያላቸው ሲወጡ ነገር ግን የመኖሪያ ፈቃዳቸው ወይም ኢቃማቸው የጠፋባቸው ዜጎች የሳውዲ አረቢያ የሪያድ ኤምባሲ ከሚመለከተው አካላት ጋር ከተነጋገረ በኋላ በአሁኑ ወቅት የመኖሪያ ፈቃዳችሁ ወይም ኢቃማችሁ የጠፋባችሁ ማለት ነው ስፖንሰራችሁን ወይም ከፊላችሁን በመያዝ ወደ ጀዋዛት በማቅናት በነፃም ኢቃማችሁን ወይም የመኖሪያ ፈቃዳችሁን መሳብ እንደምትችሉ ተገልጿል። ወድ ኢትዮጵያውያን በሳውዲ አረቢያ እንደሚታወቀው በኮሮና ወረርሽኝ ምክንያት ብዙ እህቶቻችን በየቤቱ የሥራ አጥተው ልጆች ይዘው ታመው ወደ ሀገራቸው መግባት የሚፈልጉ ዜጎች ብዙዎች ናቸው። በተደጋጋሚም መቼ ነው በረራ የሚጀመር በሚል ጥያቄ ሲያቀርቡ እንደነበር ይታወቃል። እንደ ታጠቅ ሚዲያም ብዙ እህቶች እየደወሉ አረ ታጠቅ መቼ ነው በረራ የሚጀመር ስትሉ ነበር። በተለይም ደግሞ ታማችሁ መታከሚያ ያጣችሁ ልጆች ይዛችሁ የቤት ክራይ መክፈል ያቃታችሁ እንዲሁም ደግሞ በተለያዩ ምክንያቶች ወደ ሀገራችሁ መግባት ለምትፈልጉ በሳውዲ አረቢያ ለምትገኙ ኢትዮጵያውያን እንኳን ደስ አላችሁ እያል ይህንን እድል መጠቀም ይኖርባችኋል። በዚህ አጋጣሚ ዋናውና አንገብጋቢው ጉዳይ በሳውዲ አረቢያ በተለያዩ እስር ቤቶች የተዘጉ እስረኞች በተለይም ደግሞ በጅዛን የሚገኙ እስረኞች ጉዳይ ከምን ደረሰ ማለታችሁ አይቀርም። እንደ ታጠቅ በተደጋጋሚ በሳውዲ አረቢያ ያሉ ተወካዮችንም ሆነ እንዲሁም ከውጭ ጉዳይ ሚኒስተር ድረስ መረጃዎችን ለማጣራት ሞክሬ ነበር። ይሁንና በአሁኑ ወቅት በውጭ ጉዳይ ሚኒስተር ትልቅ ስብሰባ መኖሩ ተነግሯል። ስብሰባው እንደተጠናቀቀ በሳውዲ አረቢያ ለሚገኙ ተወካዮቻችን መረጃው እንደሚሰጥና እኔም መረጃውን በሳውዲ አረቢያ ካሉ ተወካዮች እንደወስድ ተነግሮኛል። በመሆኑም በጅዛንም ሆነ በመላው ሳውዲ አረቢያ የምትገኙ እስረኞች አሁንም በትዕግስት እንድትጠባበቁ በዚህ አጋጣሚ መግለጽ ፈልጋለሁ። ታጠቅ አሁንም የናንተን ድምጽ ለመሆን የሚመለከተውን አካል ለማናገር ዝግጁ ነው። ይሁንና በአሁኑ ሰዓት ያገኘሁት መረጃ ከውጭ ጉዳይ ሚኒስተር በጅዛን እንዲሁም በመላ ሳውዲ አረቢያ ባሉ እስረኞች ጉዳይም የውጭ ጉዳይ ሚኒስተር ስብሰባ ላይ መሆኑ ተነግሮኛል። ስብሰባው እንደተጠናቀቀ የሚመጡት ውጤቶችንም እንደደረሱኝ እኔም ለህዝብ የማደርስ መሆኔን እገልጻለሁ። በዚህ አጋጣሚ በሳውዲ አረቢያም ሆነ በውጭ ጉዳይ ሚኒስተር መረጃን በመስጠት ለምትተባበሩኝ ከልብ እያመሰገንኩ አሁንም በሳውዲ አረቢያ በየእስር ቤቶቹ ያላችሁ እህት ወንድሞች ትዕግስት እንድታደርጉና መረጃውን በቀጥታ እንደደረሰኝ ለናንተም የማደርስ መሆኔን በዚህ አጋጣሚ መግለጽ ፈልጋለሁ። በሌላ በኩል የመኖሪያ ፈቃድ የሌላችሁ ፓስፖርት ወይም ሊሲምባሲ በማውጣት
ወደ ሀገራችሁ ትኬት እየቆረጣችሁ መግባት የምትችሉ ዜጎች ይህንን አጋጣሚ መጠቀም ይኖርባችኋል። እኛም በተደጋጋሚ ግሩፕ በማቋቋም ወይም ደግሞ በአንድ ላይ በመሆን ድምፃችንን ለማሰማት ያደረግነው ጥረት ዘግይቶም ቢሆን በአሁኑ ሰዓት ተቀባይነትን በማግኘቱ ተደስቻለሁ። ታጠቅ ሚዲያ የህዝብ ነው። በመሆኑም ታጠቅ ሚዲያን በዩቲዩብ ሰብስክራይብ ካላደረጉ ሰብስክራይብ በማድረግ እንዲሁም ደግሞ በፌስቡክ ፔጅ ላይክ በማድረግ መረጃዎችን መከታተል የምትችሉ መሆኑን እንገልጻለን። ታጠቅ ሚዲያ አላፍትና የሚሰማው በተለይም ደግሞ ዜጎች ድምጼ ታፍኗል፣ ድምጼ ይሰማልኝ፣ የፍትህ ያለ ሲሉ ለዜጎች ድምጽ ለመሆን የሚሰራ ነው። ታጠቅ ሚዲያ የማንም ፓርቲ የማንም የፖለቲከኛ ታዛዥ ሳይሆን እንዲሁም ብሔርተኛ ወይም በሃይማኖት ጽንፍ የቆመ ሳይሆን ለዜጎች ተበደልን ሲሉ እንዲሁም ደግሞ የተጣሩ መረጃዎችን ለህዝብ ለማድረስ ነው። በመሆኑም ታጠቅ ሚዲያ የናንተ ነው። ላይክ ሰብስክራይብ በማድረግ መከታተል የምትችሉ መሆኑን እንገልጻለን። በሳውዲ አረቢያ ለምትገኙ ኢትዮጵያውያን እንኳን ደስ አላችሁ እያልኩ በየእስር ቤቱ ሁናችሁ የምትጠባበቁ ዜጎቻችን ደግሞ ከውጭ ጉዳይ ሚኒስቴር ስብሰባ መጨረሻ የሚመጣውን መረጃ በጉጉት እየተጠባበቅን ይገኛል። በአጭር ጊዜ ውስጥም እናንተም ወደ ሀገራችሁ የምትገቡበት መንገድ ይዘጋጃል ብዬ ባለሙሉ ተስፋ ነኝ። ታጠቅም መረጃው እንደደረሰው በቀጥታ ለናንተ የሚያበስር መሆኑን በዚህ አጋጣሚ እንገልጻለን። በድጋሚ እንኳን ደስ አላችሁ እያል ታጠቅ ሚዲያን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ ያደርጉ። እውነተኛ መረጃን ለመከታተል ታጠቅ ሚዲያ ተመራጭ ነው። በሌላ በኩል ወደ የታጠቅ ሚዲያ ተከታታዮች በአሳለፍነው ሳምንት በሳውዲ አረቢያ በሪያድ ኤምባሲ በኮሚኒቲ አዳራሽ ፍትህ ያጡ እህቶቻችን ድምጻቸው ይሰማ በሚል የሙሉ ወርቅና የከድጃን የዘመዶቻቸው እንዲሁም የልጆቹን ድምጽ አሰምቼ ነበር። ይሁንና በሪያድ ኤምባሲ እንዲሁም በኮሚኒቲው የደረሰኝ መረጃ ከሰሞኑ ወደ ሀገራቸው እንደሚገቡ ቃል ተገብቷል። በዚህም አጋጣሚ ልጆቹን ለማናገር ችዬ ውክልና መስጠታቸውን አረጋግጫለሁ። በዚህ አጋጣሚ ከጎኔ ለነበራችሁ እንዲሁም ደግሞ በኤምባሲውም ሆነ በኮሚኒቲው የነዚህ ልጆች ጉዳይ ፍትህ ሊያገኝ ይገባል ብላችሁ ከጎኔ ለቆማችሁ እንዲሁም በግል እየደወላችሁ ስለ ልጆቹ መረጃ ለጠየቃችሁኝ ከጎኔ ሆናችሁ ላበረታታችሁኝ በሙሉ እንኳን ደስ አላችሁ ከልብ እኔም አመሰግናለሁ ላለው ከሰሞኑ ወደ ሀገራቸው እንደሚገቡና ብሎም ደግሞ በሀገራቸው በነፃ ሕክምና እንዲያገኙ የሚቻለውን ያክል በሪያድ ኤምባሲ ወይም ኮሚኒቲው ድጋፍ ደብዳቤ እንደሚጽፍ ገልጾልኛል። ይህም ይበል የሚያሰኝ በመሆኑ በዚህ ላይ ለተባበራችሁ በሙሉ እያመሰገንኩ ኤምባሲው ሲሰራ እናመሰግናለን፣ ታልሰራ ደግሞ እንተቻለን። ታጠቅ ሚዲያ አሁንም የህዝብ ነው። የህዝቡን ድምጽና ሮሮ አደባባይ ላይ ያወጣል። ከታጠቅ ሚዲያ ጋር አብራችሁ ተጓዙ። ታጠቅ ሚዲያ ያንቺ ያንተም የኛ ነው። ታጠቅ ሚዲያ የማንኛውም የፖለቲካ ፓርቲ የማንኛውም ብሔርተኛ ወይም ሃይማኖት ሳይሆን ለተጎዱ ለተጨቆኑ ድምጻቸው ለጠፋ እህቶች ድምጽ ለመሆን የተቋቋመ ነው። በመሆኑም ከታጠቅ ሚዲያ ጋር አብራችሁ ተጓዙ። እውነተኛ መረጃን ተፈልጉ። ታጠቅ ሚዲያን ሰብስክራይብ በማድረግ በዩቲዩብ እንዲሁም በፌስቡክ ላይክ በማድረግ መከታተል የምትችሉ መሆኑን እንገልጻለን።